ኢትዮጵያ በንግስቲቱ ቀብር ላይ በዓለም ሀያላት ሀገር ፊት ዳግመኛ እምብኝ በማለት ራሷን አስከበረች። ከዛሬ 11 ቀን በፊት በ95 ዓመታቸው በሞት የተለዩት የእንግሊዝ ንግስት ኤልሳቤጥን የቀብር ስነ ስርዓት ላይ ለመገኘት በራሳቸው ወጪ ወደ እንግሊዝ ያመሩት የብዙ ሀገራት መንግስታት ነበሩ። ከኤርፖርት ወደ ንግስቲቱ አስከሬን ሽኝት ድረስ ግን መኪና ስለማይበቃ በሚል ለዓለም ጆሮ በማይመጥን ምክንያት የአፍሪካ መሪዎች የእንግሊዝ መንግስት ባዘጋጀላቸው አውቶቡስ እንጂ ኤምባሲዎቻቸው እንኳን ባዘጋጁላቸው ሊሞዚን እንዳይጓዙ ጥብቅ ማሳሰቢያ ወጣ። ከዛም በኋላ የአሜሪካኑ ፕሬዚዳንት ጆ ባይደን በተዘጋጀላቸው ጥይት በማይበሳው ዘቢስት በተባለው ሊሞዚን ሌሎች የአውሮፓ መሪዎች ወደ ተዘጋጀላቸው ሊሞዚኖች ሲያመሩ የአፍሪካ መሪዎች ግን ወደ ተዘጋጀላቸው አውቶቡስ ታጭቀው እንዲሄዱ ተወሰነባቸው። መሪዎቹም ውሳኔውን እሰይ ብለው ወደ አውቶቡሱ ገቡ። ከዚያም አልፎ ወርደታቸውን ለዓለም ለማሳየት ፎቶ መነሳት ጀመሩ። ይህን ነው ታዲያ እንደ ተቆጣ ሴት አንበሳ በኢትዮጵያዊነት አልደፈርም፣ ክብሬን አሳልፌ አልሰጥም በማለት ሁሉንም ያስደነገጡት። የኢትዮጵያ ፕሬዚደንት ክብርት ሳህለወርቅ ዘውዴ ፕሬዚዳንቷ ድንገት የአውቶቡሱ ሳይነቃነቅ ከአውቶቡሱ ወርደው እንደ ማንኛውም የአውሮፓ መሪዎች ኤምባሲው ባዘጋጀላቸው ሊሞዚን እንጂ በአውቶቡስ እንደማይሄዱ የተናገሩት። ካልሆነ ግን ሁሉም ነገር ጥንቅር ይበል ብለው የቀብሩን ስነ ስርዓት ትተው እንደሚመለሱ አሳወቁ። ወዲያውኑ የእንግሊዝ መንግስት አስፈላጊውን ጥበቃንና ክብር ተሰጥቷቸው በራሳቸው ሊሞዚን በክብር ቀብሩን እንዲታደሙ ተደረጉ። ቀብሩን የታደሙት ሌሎች የአፍሪካ መሪዎች ግን ክብራቸውን አዋርደው በባስ ታጭቀው የቀብር ስነ ስርዓቱን እልል ብለው ታደመዋል። ኢትዮጵያዊነት ዛሬም ነገም ይቀጥላል።